ሰላም እንዴት ናችሁ? ውድ ቻናሌ ተከታታዮች እንግዲህ ዛሬ የላችሁ የመጣሁት ቀሪ ፊደላቶችን ነው። እንግዲህ ሰሞኑን ጠፋ ብያለሁ፣ ጠፋ ብላችሁኛል። አዎ ሰሞኑን አልተመቸኝም ነበር በተለያዩ ምክንያቶች። እንግዲህ ዛሬ ቀሪ ፊደላቶችን ባለፈው ክፍል 1 እና ክፍል 2 የመጀመሪያ ፊደሎችን ከመጀመሪያ 2 ክፍል ሰርቼላችኋለሁ። 2 ከሀ እስከ ሸ፣ ከሸ እስከ ሀ እስከ 3ኛው ሀ ድረስ ሰርቼላችኋለሁ። ክፍል 1ን ይሁት። ከዛ ዛሬ ግን እየላችሁ የመጣሁት ከኘ እስከ ዠ ነው። ስለዚህ አዲስ ቤተሰብ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለጓደኞቻችሁ ብዙ ያልተማሩ ብዙ ማወቅ የሚፈልጉ ልጆች አሉ። ስለዚህ እነሱ ሼር አድርጉላቸው፣ ይማሩ፣ ይጻፉ፣ እናንብብ። መማር የምትፈልጉ ልጆች ደግሞ ኦንላይን በግሌ መማር ፈልጋለሁ፣ በግሩፕ መማር ፈልጋለሁ የምትሉ በቀን 1 ሰዓት በሳምንት 5 ቀን ከሰኞ እስከ ዓርብ አስተምራለሁ። በዚህ በተቀመጠው ስልክ ቁጥር እየደወላችሁ ማናገር ትችላላችሁ። እንግዲህ አብዛኞቻችሁ አይገባንም ምናምን ትላላችሁ። ኑና እዩት፣ አለመግባቱን ታተርፉበታላችሁ። መፍራት ምንም የሚያስፈራችሁ ነገር የለም። ማንም በእናት ሆድ አልተማረም። ስለዚህ ኑ ተማሩ፣ ፊደላቶችን እወቁ። ፊደላቶችን ያውቃችሁ ማንበብ መጻፍ በጣም ቀላል ነው። ስለዚህ አሁን ወደ ቪዲዮአችን እንገባለን። ቀጥታ የመጀመሪያ ፊደል ይሄ ኘ ነው። ኘ ይሄ ፊደል ኘ ነው። ከዛ ኙ ሁለተኛ ፊደል ኙ፣ ሶስተኛ ፊደል ኝ፣ አራተኛ ፊደል ኛ፣ ኘ፣ ኝ፣ ኞ። ትንሽ ከበድ ይላል የኘ ከሌሎቹ ፊደላቶች። አሁን እንደባለፈው እንዳልኳችሁ እነዚህ የመጀመሪያ ፊደሎች ናቸው፣ አንደኛ ፊደሎች። እነዚህ ደግሞ ሁለተኛ ፊደሎች ናቸው። እነዚህ ሶስተኛ ፊደሎች፣ አራተኛ ፊደሎች፣ 5 6 7። ለምን እንደዚህ ከፋፈልካቸው ካላችሁኝ እንድለያቸው ነው። የመጀመሪያ ፊደሎች ምንም አይነት ቅጥያ፣ ምንም አይነት እግራቸው ላይ ምንም የለም። ሁለተኛ ፊደሎች ግን ተመልከቷቸው፣ ሁሉም ምን አላቸው? ጎናቸው ላይ ቅጥያ አለባቸው። ሶስተኛ ፊደሎችስ ሁሉም እግራቸው ላይ ሸፋፋ ናቸው እግራቸው። አራተኛ ፊደሎችስ ሁሉም እግራቸው ከስተቀኝ በኩል ረጅም ነው። እዩት ሁሉም። አምስተኛ ፊደሎችስ ሁሉም ቀለበት አላቸው። ስድስተኛ ፊደሎችስ እና 7 ፊደሎች፣ እነዚህ 6 ፊደሎች እና 7 ፊደሎች እናንተ በደንብ ስታዩዋቸው ነው የምንለያቸው እንጂ ያንሃል እንደነዚህ እንደ አምስተኛ፣ እንደ አራተኛ፣ እንደ ሶስተኛ ፊደሎች የወጣ ልዩነት የላቸውም። ስለዚህ አሁን ኘን እናነበው። ኘ፣ ኙ፣ ኚ፣ ኛ፣ ኜ፣ ኝ፣ ኞ። ከኘ ድምፅ አልወጣሁም። አሁን ለምሳሌ ኘ ብዬ አላልኩም ወይም ካላልኩም። ስለዚህ ኙ አናባቢ ነኝ እንጂ የምጨምርበት ኘ ስል አ ነው። ኙ ኡ፣ ኚ ኢ ይሆን አናባቢ ነኝ እንጂ ያለበት ከኘ አልወጣሁም ማለት ነው። ስለዚህ አሁን ኘ፣ ኙ፣ ኚ፣ ኛ፣ ኜ፣ ኝ፣ ኞ፣ ኞ፣ ኚ፣ ኜ፣ ኛ፣ ኚ፣ ኙ፣ ኘ። እሺ ወደ አ ያ እንግዲህ አሁን በደንብ ስትይዙ ልዩነቱን ነግራችኋለሁ። አናባቢ ይባላል። ልክ እንግሊዘኛ የምታውቁ ልጆች ያው ታወቃችሁ። ቫውል ሌተር አናባቢ የሚባሉ ፊደላቶች አናባቢ ነው። አናባቢ ማለት በእነዚህ ፊደላቶች ውስጥ በእነዚህ በኘ ውስጥ ይሄ ፊደል አለ። ተመልከቱ። ኡ ስል ለምሳሌ ኙ ስል ኡ አለ። ኙ ኡ። ስለዚህ አ ኡ ኢ አ ኤ እ ኦ ኦ እ ኤ አ ኢ ኡ አ። ስለዚህ አ ኡ ኢ አ ኤ እ ኦ። እሺ ይሄንኛው ከ ነው። ሶስተኛ ላይ ያለው ከ ለምሳሌ ከበደ፣ ከባድ ምናምን ስንል ይሄን እንጠቀማለን። ከ ኩ ኪ ካ ኬ ክ ኮ። እሺ ይሄ ደግሞ ሀ ነው። ሀ ሁ ሂ ሃ ሄ ህ ሆ። ይሄ ሀ ነው። ብዙ ጊዜ መጽሐፍ ቅዱስ ላይ ነው የምናገኘው ይሄንኛው ሀ ሌላ ላይ አናገኘው። ሀ ግን ሀ ብለን ይሄንኛው ሁለተኛው ሁ የሀ ድምጽ ነው ያለው። ሀ ሁ ሂ ሃ ሄ ህ
ሆ የመጀመሪያው ብቻ ነው ሀ። እሺ ሆ ህ ሄ ሃ ሂ ሁ ሀ። እሺ ይሄ ደግሞ ወ ነው። ለምሳሌ ወሰን፣ ወሰደ፣ ውለታ ምናምን ስንጽፍ ወ ወ ው ዊ ዋ ዌ ው ዎ ዎ ው ዌ ዋ ዊ ው ወ። ይሄንኛው ዘ ነው። ዘ ዙ ዚ ዛ ዜ ዝ ዞ። እንግዲህ እንዳልፈጥንባችሁ ልክ እኔ አያስታውቀኝም ታውቃላችሁ። ልክ ፈጥኜ በኋላ እኔ ፈጠንኩ እላለሁ እና ትንሽ ስለምፈጥን ድምፄን እያቆማችሁ ትሰሙታላችሁ። እሺ ረጋ ለማለት እሞክራለሁ። ዞ አይታወቅም ባይዚ ዞ ዝ ዜ ዛ ዚ ዙ ዘ። ከዛ ይሄ ዠ ነው። ዠ ዡ ዢ ዣ ዤ ዥ ዦ ዦ ዥ ዤ ዣ ዢ ዡ ዠ። ስለዚህ አሁን እነዚህን ፊደላቶች አስቆጠርኳችሁ ማለት ነው። እስኪ ከላይ ወደ ታች እናንብብ። ከዚህ ወደ ታች አንደኛ ፊደሎችን ለብቻቸው፣ ሁለተኛ ፊደሎችን ለብቻቸው። ምክንያቱም አንደኛ ፊደሎች ምንም ቅጥያ የለባቸውም ብያቸዋለሁ። ሁለተኛ ፊደሎች ሁሉም ቅጥል አለባቸው። ሶስተኛ ፊደሎች ሁሉም ቅጥል አለባቸው። ስለዚህ እስኪ እናንባቸው። ኘ አ ከ ኸ ወ ዘ ዠ ዠ ዘ ወ ኸ ከ አ ኘ። ይሄኛው ደግሞ ኙ ኡ ኩ ሁ ው ዙ ዡ። ተመልከቱ፣ አያችሁ አንድ አይነት ድምጽ ነው ያለው። ዡ ዙ ው ሁ ኩ ኡ ኙ። ወደ ሶስተኛዋ እንሂድ። ኒ ኒ ማለት ኘ ኙ ኒ ኒ ኢ ኪ ሂ ዊ ዚ ዢ ዢ ዚ ዊ ኪ ሂ ኪ ኢ ኒ። አራተኛውን ፊደል እንሂድ። ቺ ፎር አራተኛው ላይ ያለው ነው። ኛ አ ካ ሃ ዋ ዛ ዣ። ተመልከቱ፣ አያችሁ አንድ አይነት ድምጽ ነው። ኛ አ ካ አ ሃ አ ዋ አ የሚል ድምጽ አለው። እሺ አምስተኛ ጋር እንሂድ። ኘ ኙ ኒ ኛ ኘ። አምስተኛው ኘ ኤ ኬ ሄ ዌ ዜ ዤ ዤ ዜ ዌ ሄ ኬ ኤ ኘ። ይሄኛው ደግሞ ኝ ነው። ኝ እ ክ ህ ው ዝ ዥ ዥ ዝ ው ህ ክ እ ኝ። መጨረሻው ሰባተኛው እንሂድ። ኞ ኦ ኮ ሆ ዎ ዞ ዦ ዦ ዞ ዎ ኮ ሆ ሆ ነው ይሄኛው። ሆ ኮ ኦ ኞ። ስለዚህ በደንብ እንደዚህ እኔ እያልኩ በደንብ ካነበባችኋቸው እነዚህን ፊደላቶች ዛሬ ያዛችኋቸው ማለት ነው። አሁን አንድ ምክር መክራችሁ ባይዚ አብዛኞቻችሁ ቪዲዮ ስታዩ አሁን ይሄን ቪዲዮ ስታዩ ልክ ይሄን ነካችሁት እያያችሁት የሆነ የሚረብሻችሁ ነገር አለ። ወደ ታች ቪዲዮ ወይ ትወጣላችሁ ወይ ይደበራችኋል ምናምን አውቃለሁ። እንደዚህ ይደብራል። ግን
ቢያንስ ለመከታተል ሞክሩት። አንድ ደግሞ ይናርቦ። ሁለተኛ ደግሞ ለምሳሌ በግላችሁ ወይም በግሩፕ ብትማሩ ግን መምህሩ ይቆጣጠራችኋል። ከዛ የቤት ስራ ይሰጣችኋል። ምንም አቴንሽን ትሰጡታላችሁ። ቪዲዮ ማየት ዩቲዩብ ላይ ትንሽ ያስቸግራል። ከኔ ጀምሮ እኔ ራሱ አሁን ተማሪ ነኝ። ከኔ ጀምሮ ማየት ይከብዳል። ግን ሞክሩት በደንብ እንትን እያላችሁ እና ደግሞ ጊዜ ካላችሁ ያው አብዛኞቻችሁ ውጭ ሀገር ያላችሁ ልጆች ውጭ ሀገር በተለያየ ምክንያት ያላችሁ ልጆች እኔ ጋር ትማራላችሁ። የምትማሩ ልጆች ያው ጽፋችሁ ትልኩልኛላችሁ። የማትማሩ ልጆች ደግሞ ይሄን ቪዲዮ የሚታው ለመጀመሪያ ያያችሁት ቪዲዮ ቶሎ ሰብስክራይብ አድርጉና ላይክ አድርጋችሁ ሼር አድርጋችሁ በዚህ ስልክ ቁጥር እየደወላችሁ ኢሞ ላይ፣ ዋትስአፕ ላይ፣ ቴሌግራም ላይ ሳሸለችሁ እኔ ቶሎ ላልመልስላችሁ ይችላል። ለምሳሌ አንድ ቀን እንትን ስትሉ አንድ የደወላችሁ ተስፋ እንዳትቆርጡ፣ ደውሉልኝ፣ አናግራችኋለሁ፣ ትጀምራላችሁ። አንዳንድ ጊዜ ኦንላይን እንዴት ይገባል? አሁን ኦንላይን ተምረን ይገባናል ትላላችሁ። እኔ ግን እርግጠኛ ነኝ የምነግራችሁ ከፍተኛ 3 ወር በግላችሁ፣ በግሩፕ ከሆነ ከ3 ወር እስከ 4 ወር። ይሄን ደግሞ በሙሉ አፍ አልናገርም። ልጆች አሉ የተማሩ፣ እነሱን አሳያችኋለሁ። መጀመሪያ ከነሱ መረጃ ሰምታችሁ ነው የምትገቡት። ስለዚህ እኔ ይሄን የምሰጣችሁ ጀስት እንደ ተስፋ አይደለም፣ ሪያሊቲ ነው። እኔም ኦንላይን እማራለሁ። ለምሳሌ ኮምፒውተር ሳይንስ ኦንላይን እማራለሁ እና ይገባኝ አይመስለኝም ነበር በፊት። አሁን ላይ ግን ቀላል ነው። ስለዚህ ኑ ተማሩ። ለዛሬ እየላችሁ የመጣሁት ቪዲዮ ይሄን ይመስላል። እየሳቃችሁ እየተዝናናችሁ እንደምትማሩት እርግጠኛ ነኝ። እና ደግሞ የምመክራችሁ ነገር ሴቶች አትፍሩ፣ መፍራት የለባችሁም። በቃ ፈታ ብላችሁ አለማወቅ ኃጢአት አይደለም፣ ሳያውቁ መቀመጥ ነው እንትን የሚለውና ኑ ተማሩ፣ ጻፉ እላችኋለሁ። ይሄን ነው የምመክራችሁ። ይመቻችሁ። መልካም ቀን፣ መልካም ውሎ፣ መልካም ምሽት ይሆንላችሁ። ሀገራችን ኢትዮጵያን ሰላም ያርግልን። ደህና ሁኑልኝ።